ምንም አላውቅም። ችግር አለው የለውማ። ኧረ እኔ ሁለዊ ፍለፍ ከመጣሁ ቆይቻለሁ እኮ። አንተ የቱ ጋር ነህ? ደርሻለሁ እኮ። የቱ ጋር ነሽ ፍቅር? ጆሮ ነህ አንተ ግን አይደል? እኔ የለኝም። አንተ አለ? የለኝም። እናንተ መንገዱን ይሉልኝ፣ እኔ እናንተን እጠብቃለሁ። አብረን ነው የምናልቃት። ወይኔ ጆ ወይኔ አምቡላንስ ደውልልን በቃላጭና ብትይ ያ አረ ያራዳ ልጅ አረ ገበያ ኧረ አንቺ ልጅ በእናትሽ በፈጠረሽ ልለምንሽ። ምንድነው? ወይኔ ዛሬ ቤት ካለ ገደለ። ለምሰማኝ ወለደ ጓደኛክ ወለደ። ሰላም እንዴት ናችሁ? ሳይመን ነኝ። ለዛሬም እንግዲህ አዝናኝ በሆኑ ቪዲዮዎች ተገናኝተናል። ይሄንን ቪዲዮ ላይክ በማድረግና ይሄንን ዩቲዩብ ቻናል ሰብስክራይብ በማድረግ እስከ መጨረሻ ድረስ እንድትከታተሉኝ ከወዲሁ በትህትና እጠይቃችኋለሁ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወደ መጀመሪያ ቪዲዮ እንሂድ። አብራችሁን ቆዩ። ፈታ ዘና እንበል። ሌትስ ጎ ወደ መጀመሪያ ቪዲዮ። ሻምበልዬ ይሄ ውበትሽ እኮ ምታትን የሆነ ውበት እኮ ነው። ከመቶ ሰው ግፋ ቢል 2 ሰው ላይ ወይ 3 ሰው ላይ ቢፈጠር እኮ ነው በአቬሬጅ። ኧረ እባክህ ኮሎኔል በቃ እኔ ልሙትልሽ። አይ ሻምበልዬ እኔ ልጅ ቆይ የቱ ስንጂ ልጣ ነው እንዴ? አለቃለኝ አልፈታህ እኮ አለኝ። ሂድ ወጣ ብለና ሂድ እንዴ ልልሽ ከቤቴ ደግሞ መልስ ይሰጠኛል እኮ። እንደውም ሂድ ምጣዷን ስራላት ተበላሽቷል ስትል ነበር። በሱ ትጸድቃለህ ትመረቃለህ። ሂድ እባክህ ሂድ ጎሽ ሂድ ሶልድ እኮ ሂድ። ይሄኔ እኮ ልጅ ካንቺ ተወልዶ ቢሆን እንዳንቺ ነበር ጸባይኛ የሚሆን። እውነትህን ነው? አዎ ወይኔ ኧረ ተው አንተ ምንድነው አባዬ? ፒንሳና ካቻ ቪዲዮ ነው ያደረኩ። ና እዚህ ላይ ነው ና ከኮፍያ ውስጥ አውጣና ወሰድ ፈልገህ ተጠቀማ። እኔ ቆይ ለራዲዮ እንዴ ልጅ እንዴ አሁንስ ምን እባክሽ ሻምበልዬ ወሬያችንን ሁሉ በደረቁ አደረጉ እኮ ይቡዳ እና ትንሽ ጨው ነገር ይኖረው እንዴ? ምንድነው ሞታ እሰይ አንተ ምን ይሳናል? ተገላገልነው እኮ በቃ ይሄር እንደ ሰላም ማለት አሁን ነው እንጂ በነፃነት ጉዳዩን መፈጸም ኔቶ ነው በሻምበል። ፍቅር ነው የማይብሽ በማንም ሰው ምንድነው ማባዬ? አረቆ አባዬ እንደፈራው ወይኔ ይሄ ልጅ የሚሰራቸው ኮሜዲዎች በጣም ነው የሚመቹኝ። በተለያየ ካራክተር ነው የሚሰራቸው። ትንሽ ስድቡ ላይ ጠንከር ያደርገዋል እና አንዳንዴ እንደዚህ አይነት ቪዲዮዎች ደግሞ በቤተሰብ መሀል ስለሚታዩ ትንሽ ስድቦቹ ጠንከር ይላሉ። እሱ ብቻ ነው። ለማንኛውም እስቲ ወደ ሌላ ቪዲዮ እንሂድ። እንግዲህ የመገናኛና የሸዋሸዋ ጉዳይ የሚያልቅ ነገር አይደለም። መቼም ቢሆን አያልቅም። ሰውም እዛ ላይ መንቀሳቀስ አያቆሙም። ሸዋሸዋ እዛ ላይ መሰራቱም የሚቆም ነገር አይደለም። እስቲ መገናኛ ላይ ምንድነው የተፈጠረው? አንድ ቪዲዮ አለ፣ አይተን እንመለስ። ሌባን ከያዙ አይቀር እንግዲህ እንደዚህ ነው የሚያስብል ክስተት ነው መገናኛ ላይ ትላንት ማታ የተከሰተው ማለት ነውና የሚገርማችሁ ደግሞ ማለት ነው ፖሊሶች እንደሚታወቁት ያው ይመታል ሌባ ሲያዝና እሱ ገርሞት ሁሉ እየሳቀ ነበር። የጋቢናውን እስኩሪስ ነው እንግዲህ መስቶቱን ከፍ ያደረገበት እና እጅ ከፍንጅ ነው እዛው የያዘው። ለዳኛም እንግዲህ ለገላጋይም የሚመች አያያዝ ነውና አብዛኞቹ ደግሞ ሲሉት የነበረው ምንድነው ከውስጥ ያለው እጅ ይቆረጭ። እናንተስ ምን ትላላችሁ? እስኪ ሐሳብ አስተያየታችሁ። እሱ በህግ የሚፈታ ነገር ነው፣ ግን ልጁ የያዘበት መንገድ በጣም የሚገርም ነውና በነገራችን ላይ ለሰላምታ እጁ ዘርግቶለትም ሊሆን ይችላል የያዘው። የመገናኛ ነገር አያልቅም። ለማንኛውም መገናኛ ስትንቀሳቀሱ ጥንቃቄ ውሰዱ። የዝርፊያ አይነቶች በጣም ብዙ ናቸው። ሸዋሸዋ መልኩን እየቀየረ ስታይሉን እየቀየረ ስንት ሰው አማረረ ገጠምኩለት እኮ። እስቲ ወደ ቀጣይ እንሂድ። ይሄ ልጅ የሚገድለው ይጥፋ ይላል። እስኪ ምን አድርጎ ነው? እሺ ሰላም ነው አለን ይመስገን። ቶታሉ ቤት በኩል የነዳጅ ቢቀዳበብ እንዴ ጥፍ ብለሽ በዚህ በኩል እሺ አስከረ ምንድነው? ይቅርታ እያመሰግን እና ይቅርታ በዚህ በኩል ነው አንዱ ኮልታፋ እዚህ ጋር ደግሞ ኮልታፋ ልጅ አለች። እስቲ እንስማት። ኮልታፋ ጓደኛክ ወለደ ጓደኛክ
ወለደ አንቺ ደግሞ ያምሻል ወንድ ልጅ ወልዳል እንዴ ወንድ ልጅ አይወልድም ወለደ ትለኛለች እንዴ ከመጀመሩ ነው ወንድ ልጅ ሰማኝ ወለደ ጓደኛክ ወለደ ወረደ እንግዲህ ወደዳችሁ አይደል? እዛ ጋር ያያችኋት የቆመችው አሚግ የነጌ ነበረች። ነጌ እንግዲህ ስለ ነጌ የሆነ ነገር የሆነ ታሪክ በጣም ነጌ እንግዲህ የዚህ አድባሪ ጦርነት ጊዜ ከነበሩ ጀብደኞች አንዱ ነው። ያኔ መንጌ በፍቅር ሲጠራው ፈርስት ኤድ ነው የሚለው። ምን ማለት ነው? የመጀመሪያ ጥሪ፣ የመጀመሪያ ሕክምና የሚሰጠው እሱ ነው። ጠላት ሲያፈላ፣ ጠላት ሲያጎፈላ ነጌ ነበር ይወጣል በሚጓ እንዲህ እያለ እሽት ከእዝዝ ድምስዝ በቃ እንደዛ ነበር የሚያደርገው። ምንድነው የሆነው የዚህ አድባሪ ጦርነት ጊዜ ትንሽ የዚህ አድባሪ እንትኖች ወታደሮች ትንሽ ታገሉ። ያኔ መንጌ አልቻለም። ምን አደረገ? ነጌ ጋር ደወለ። ነጌ አራዳ ልጅ አይኒ ይዋል ታስፈልገኛለህ አለ። ወዲያው ደወለ። ነጌ ያኔ የት ቢሆን ጥሩ ነው? ቢሾፍቱ በር ላይ በጠዋት ከጓደኛው ጋር ደቅ ብሎ የመጀመሪያውን ሴሽን እንደለኮሰ ነበር የተደወለለት። አልቻለም። ምን አደረገ? ሴሹን ለጓደኛው ሰጠው። ሳያጭስ እንዳትገለው 5 ደቂቃ አስጠኝ እመጣለሁ አለ። ሚጉን አስነሳ፣ ወጣ። ዝቅ ሲል አንደኛውን እዝ፣ ዝቅ ሲል መስራቅ እዝ፣ ዝቅ ሲል ድምስስ እንዳለ ምን ይቀረዋል? የመጨረሻው እዝ። ያኔ ምንም ቀላ አልነበረው። ሁለት ያልማረከው ታንክ ነበር። ምን ቢያደርግ ጥሩ ነው? ቀላ ጨርሷል እኮ ይታያችሁ። ቀላ ጨርሷል። ዝቅ አለ ሚጉን ይዞ አንደኛውን ታንክ በዚህ ጋር አንደኛውን ታንክ በዚህ ጋር ይዟቸው ከች አየር ኃይል ግቢ አለ። ታንኩ ገብታችሁ መጎብኘት ትችላላችሁ። የሚገርመው ፓርት እሱ አይደለም። ሲሄድ ጓደኛውን ብሎት ነበር ሴሹን እንዳትገለው ተቀበለው። አፓለው ራሱ አጭሶ ፈግሞ ገሎት ሄደ ማለት ነው። ነግዬ ምርጥ ያራዳል። ንዳው ወዴት ልንዳው? እሱን እየሄድን እንነግራለን። ወደ ኋላ ነው የምንሄደው። እናንተ መንገዱን ይሉልኝ፣ እኔ እናንተን እጠብቃለሁ። አብረን ነው የምናልቃት። ታሪክ ነው ማረጋችሁ። አንድ ሰው እንዳይጠቀኝ ነበሩ ነው ማስበላችሁ። አረ ወንድም አንድሽ እንዳትጠቅ ከሲኖው ጋር ነው ማጋጨው። ሴት ልጅ በስንት ዓመቷ ማግባት አለባት? ባታገባ ዋይ ወንድ ልጅ ስንት ዓመት ማግባት አለበት? ከ30 በላይ 30 እና ከዛ በላይ ያስማማል። በ20 ዓመቱ ቢያገባት ችግር አለው? አይበስልም ማለች እኮ አይበስልም ነው አልበሰለም ነው አይበስልም ማለችው። ቦታውን ይነግራል። ትመጣለህ ቦታውን እሱ ይንገር። እሺ አቤት የኔ ልጅ ሰላም ነው? ደህና ይስጥልኝ። አብሮ ይስጥልኝ። እንዴት ነው ልጄን አገኘኸው እንደ መንገድ ላይ? አግኝቼዋለሁ። አዎ በቃ ይኸውልህ እዚህ እንትን ጋር እየጠበቁት ነው። ይኸውልህ እንዲህ አድርግ የኔ ልጅ። እሺ ይኸውልህ የኔ ልጅ። አቤት። ትንሽ ከውጭ ሀገር ነው የመጣው። እሺ ፈረንጆቹ እዛ ምን እንዳስነኩት አላቅም። ያው ያገኘውን ሰው ሁሉ በቦክስ የመምታት ልምድ ያለው ራቃላለ እንደምንም ብለህ ራስህን ስልኩን ሰተህ ሩጥ፣ ራስህን አስመልጥ የኔ ልጅ። ሰበብ እንዳትሆን የኔ አሁን ያለው ሰው ወሎ ሰፈር ጋር ብላ ጃንታ ገጭቶ ይኸውልህ የኔ ልጅ ቶሎ ሰተህ ሩጥ። ከተነዘረ በጣም ከባድ ነው የኔ ልጅ፣ ይመታሃል። ቶሎ ሩጥ። በሽተኛ ነው። ሄሎ ዳዲ። ሄሎ ወሎ ሰፈር ነው ዳዲ ብላ ጃንታ። ና ወንድሜ ፍራንክ አባ አሳይ። ሄሎ ዳዲ። አቤት የኔ ልጅ። አንስ ልጅ አለች፣ እሷን አውራትና ቦታውን። እሺ የኔ ልጅ። እሺ ሄሎ የኔ ልጅ። አቤት። እንዴት ነሽ እባክሽ? ያለው ሰፈር ተባበር በርካት ለፊት ነው ያለው። ኦኬ ይገርምሻል። ከውጭ ነው የመጣው። ገና 2 ቀኑ ነው። 2ኛ ቀኑ ነው። ያ መንገዱንም ብዙ አያውቅም። እንደው ብዙ ስራ ከሌለብሽ እዚህ ሚስት ፍለጋ መጥቶ ነው። ተቀየረ አጀንዳው። ብዙም ስራ ከሌለብሽ መንገዱን ብትጠቁሚውና ወደ ሸራተን አብራችሁ ብትመጡ ምን ይመስልሻል የኔ ልጅ? አይ አሁን እኮ አልችልም። ይቅርታ እናቴ እየጠበቀችኝ ነው። ከስራ ገና መጣሁ።
እንደው አንድ 10 ደቂቃ የለም 10 ደቂቃ የምትሆን በስተጪው እንደው እንግዳ ተቀባይነት ባህላችንም እንዳይቀር። አዎ ደስ ይለኝ ነበር፣ ግን ትንሽ ስለማማት እዚህ ጋር ቆማ እየጠበቀች ነው። ባይሆን ሌላ ቀን ይሻላል። እሱም ባክሽ እንደው ሳይከጅልብሽ አልቀረም መንገድ ላይ አንቺን መርጦ ማስቆም እንደዚህ ሳይሆን ይቅርታ በጣም ወይ ስልክ የሚጣውና ሌላ ቀን አሁን ቆማለች እየጠበቀች ነው። ስለማማት አባቴ ጋር ነች አላ መሄዳለች። ይቅርታ በጣም ስልክ ተለዋውጡና የኔ ልጅ እንደው አንቺን ፈልጎ ነው የሚሆነው። ያው ለትዳር ፍለጋም ስለመጣ ትዳር ፍለጋ አይደል? ባለ ትዳር ነሽ እንዴ? አይ አይደለም። አይደለሽም? በቃ አናግሪውና ጥሩ ልጅ ነው። እሺ የኔ ልጅ እሺ አውሩ። ያንቺን ስልክ ኦኬ። ይቅርታ ግን ብዙ ሀገሩን ስለማላውቅ እሺ። ምግብ ቤት እዚህ አካባቢ ይኖራል? ጥሩ ምን የሚባል ምግብ ቤት? ካፌ አለ የሚና ጥሩ ደስተኝ አንዴ ሰው አቆም መጣው። አንድ ይቅርታ ግን አብረን ይቅርታ እንዴ ላስቸግርሽ፣ አብረን መሄድ አንችልም? እኮ መኪና ስለያዝክም ፒክ ልናርጋት አብረን እንድንበላ ነበር በእውነት። እሺ ግን ስላወቅሽ በጣም ደስ ብሎኛል። ቦታውን ነገርሽ በትክክል እሱ? እሺ ግን አብረን ብንሆን በጣም ደስ ይለኛል። እሺ ልሸኝሽ ፕሊዝ እባክህ። እኔ ነኝ ያስቆምኩሽ፣ እኔ ልሸኝ ፕሊዝ እባክሽ። እሺ ሄሎ አቢቾ፣ ወይ ኪኪ እንዴት ነሽ? ደህና ነኝ። እንዴት ነሽ? አሎ ስሚኝማሽ፣ ያልኩሽን ነገር እኮ ነገርኩት። የምርሽ ነው? ታዲያ ምን ተፈጠረ? ስትመጪ ታይዋለሽ። መጣሁ፣ አሁን ነው መጣሁ። እና እናቴ ወይኔ ሰላም ነው? ኢቢ በጣም ደስ ያለኝ። እኔ ስለናንተ የእውነት በጣም ነው ደስ ያለኝ። ቴንኪ በጣም ደስ ያለኝ። እንዳንተ አይነት ባልኬት ይገኛል። ልጅ እንዳላት ነግራት ተቀበልካት። የምን ልጅ አታውቅም እንዴ? በጣም ነው ደስ ያለኝ። እኔ ኬክ ልጃለሽ? አይደለም ዝም ብላ ነው የምትቀባው። ቂጣ መጥመጥ እንዳያዛት እያወቅሽ ተቀበልካት። ኧረ አንተ ልዩ ሰው ነህ። ኬክ ያመጣ አንቺ ያምሻል ትፈልጋለሽ? ድርቀቱ ስለቀቀሽ ወይ ብዬ እኮ ነው። ኬክ ያመጣስ ታስጠላ። እንደዚህ አይነት ነገር በጣም ነው ብዙ ጊዜ የሚገጥመው እና ትንሽ በማይመለከተን ቦታ ላይ ባንዘባረቅ በቃ እንኳን ደስ አላችሁ ብላ አታልፍ። ምን አገባት? እንደዚህ ነው አስበላጫት ልጅቷን። ታዲያ አባ ወይራ ግዛኝ አባቴ፣ ወይራ ግዛኝ። እሺ ቃራ ግዛኝ። የሚስት አይበቃኝም? እሺ ቀበርቾ መንፈስ አለብህ እያልሽኝ ነው እንዴ? እሺ ሽቶ ተወዷል። ለብብት እጣን ትለኝ። ምንድነው እንደዚህ አይነት ድርቅና? ከሺል ላይ ነው እንዴ ያዘዝሽው ድርቅናሽን? ምን አይነቷ ናት? ሺል ላይ ቆይ ባልሰራል ታጣተና እንዴ? አባ እስቲ ያቀብለኝ። ተባረክ። 100 ብር ብቻ እንዴ? ኪሴን ደፈረችው ጭራሽ። ጀግና ነች። እዚህ መንገድ አሁን ሸጠችለት እንደምንም ብላ። ለምን ዘንገዛ እና አይመሽ ብራዘር ወይ እንዴ ለሚስቴ ፓንት ገዛላት ፈልግ። ፓንት ፈልግ። እሺ የወገብ ቁጥሯ ስንት ነው? የወገብ ቁጥሯ ስንት ነው? 30 40 ነው። 40 ነው። ከለር ብዙ ጊዜ የምታደርገው ሰማያዊ መሰለኝ። ሰማያዊ ታደርጋለች። ጀመር ነጭና ቀይ አይደለ እንዴ ያላት አንተ? ብዙ ጊዜ እሺ ሌላ ምን ትፈልጋላችሁ? ሌላ ከለር አሁን እሱ ለምሳሌ ማሳጃ ቀይ ነው ብዙ ጊዜ የምታደርገው። ቀይ እሺ ጀመር ነጭ ብቻ ነው ያላት። አንተ በጣም ጥሩ ጓደኛ ነው ያለ። የሚስትህን የፓንት ወገብ ቁጥር ምናምን ያውቃል በጣም። እኔ ግራ አጋባው። መጨረሻ ላይ ደነገጠ። ባነነ። መጨረሻ ላይ ነው ባነነው። ወይ እንደዚህ አይነት ጓደኛ አይስጣችሁ። ለማንኛውም ወይኔ ዛሬ ቤት ካለ ገደለ። እናቴ መጣሽ? እንዴት ነሽ? ተጨነኩልሽ። የት አድራ ነው? ምን ሆናብኝ ነው?
ይሄ ተጨንቅንቅ ያ ጓደኛዬ ናት ሞታ እኮ በእውነት ለቅሶ ቤት ሄጄ አይደለ እንዴ በበርገንዲ ሸኘሻቸው እንዲምር ብሎብሽ ስራ ነበርኩኝና ያው ላጽናናሽ ብዬ አሁን ተዘንጦ ነው ሬሳ የሚሸኘው የአንገትሽ ክፍት ነው የደረትሽ ይታያል በሰላም አረፉ በእውነት እሰይ እንኳን በሰላም አረፉ አንቺም ገብተሽ ረፊ እኔ እዚሁ ነኝ የዛሬ ትንሽ ከበድ አለ። ቆይ ለመዝናናት ገብተን እዚህ እዛጋ ግድያ እዛጋ ክደት እዚህ ጋር ኧረ ዛሬ አናውጡኝ። የዛሬ ቪዲዮ ስብስብ ትንሽ ጠንከር አለ። እስቲ እንቀጥል። እንዴ ለማንኛውም ቴሌብር ብድር ኖሮ ስትዋረድ በቴሌብር የወሰዱት ብድር ወይኔ አዲሱ ሲስተም ኦኬ አንቺ አባ ወይ ሳትንሻል ምንድን ነው ያደረገው? አስማት ወይስ በመተት ገበያ እኔ ለዚህ ተቸግሬያለሁ። አንተ ጭና ኧረ ዛሬ ምንሽ አውደ አመት ይማ ሀብታም መሆን አለበት። ና ገና ባንክ ያለን ተውጣለ ና እናት ከለ እንደው ሻየጮክ ና ተከተለኝ አንተ አረባ ጨረስክ ዘረፍ አረባ ይሄ ምንድነው? እና እንዲህ ይቻላል እንዴ? ተበላ ወይኔ አንተ የቱ ጋር ነህ? ደርሻለሁ እኮ የቱ ጋር ነሽ ፍቅር? እኮ እዚሁ ለዊ ፊት ለፊት እኮ ነኝ። የቱ ጋር ነህ አንተ? እኔም እኮ ለዊ ፊት ለፊት እኮ ነው ያለው። እሺ እዚህ ጋር የሆነች ዘብራ እየተሻገረች ያለችው ማዘር ትታይሻለች? ኦኬ እኔ ነኝ እኮ አይቻለሁ። ና አይቻለሁ። ና ምን ሄሎ በሶሻል ሚዲያ ተገናኝታ በአካል ስታገኛት ነው የሚለው። ኧረ አንቺ ልጅ በእናትሽ በፈጠረሽ ልለምንሽ ምንድነው? ያ ፍንጫሽ ላይ ያረግሽው ነገር የኛ ባህል አይደለም። ኧረ ተይ ይቅርብሽ። መብቴ እኮ ነው። ኧረ እባክሽ ይሄ የኛ ባህል አይደለም። እናንተ ደግሞ እነማን ናችሁ? ቀልደኛ በል ውረድ እና በእግርህ ነው ወይም አንተ ታፍጥብኝ ወደ ዘይ ወይ ውረድ በእናትህ ውረድ በእናትህ ወይኔ በላቸው እንዴ ኳስ ላይ እውነት ነው የምናገረው። ምንም አላውቅም። ችግር አለው? ኧረ የለውም እንዴ የለውማ ማርያምን ምንም ኳስ አላውቅም። ድሮ ኢትዮጵያ ስትጫወት ነው እንጂ እኔ ከዛ ውጪ ማንቸስተር ውስጥ ማን ይኑር ምንም አላውቅም። የኛም ብራንድ አምባሳደር እሱን ተነግሮኝ አውቀዋለሁ። ያው እሱን አውቀዋለሁ አይደለሁም እኔ ማንም ደጋፊ አይደለሁም። ችግር የለውማ። የኢትዮጵያ ብሔራዊ ቡድን ከነገ በኋላ ማለት ነው ጨዋታ ይኖራቸዋል ከግብጽ ጋር። ስለዛ የተነሱ አንዳንድ መረጃዎች አሉ። እስቲ አይተን እንመለስ። አስገራሚው የአንበላችን ንግግር እሺ ምንድነው? መሐመድ ሳላህ ስላለ የሚለወጥ ነገር የለም። የግብጽን ስብስብ አጋነን የምንመለከትበት አንዳች ምክንያት አይኖርም። አይታችሁ ከሆነ ከቅርብ ጊዜ ወዲህ ቡድናችን ተሻሽሏል። እንደ በፊቱ የኢትዮጵያ ብሔራዊ ቡድን ስንት ይገባበታል የሚባል ነገር ቀርቷል። ግብጽንም ቢሆን ሜዳው ድረስ ተጉዘን 2-0 አሸንፈነው ተመልሰናል። 1-0 በተሸነፍንበትም ጨዋታ ቢሆን በጣም ተቸግረው ነበር፣ ጊዜ ለመግደልም ሲሞክሩ ተስተውለዋል በማለት የኢትዮጵያ ብሔራዊ ቡድን አንበላችን የሆነው አስቻለው ታመነ አርብ ለዓለም ዋንጫ ማጣሪያ ከሚደረገው ጨዋታ በፊት አስተያየቱን ሰጥቷል። አስቻለው ታመነ ጨምሮ እንደተናገረው ከሆነ በተለያዩ ሶሻል ሚዲያ መድረኮች ላይ እኛ ላይ ጫና የሚፈጥሩ ነገሮች ፖስት እየተደረጉ ነው። ለኛ ያለውን ግምት የሚያሳንስና በስነ ልቦናችን ላይ ችግር የሚፈጥሩ ስለሆኑ አሰልጣኛችን የቡድን አባላቱን ስልኮች በሙሉ ሰብስቦ ቢወስድ መፍትሄ ይሆናል ብዬ አስባለሁ። በተረፈ ግን ለግብጽ ጨዋታ ቅድመ ዝግጅታችንን አጠናቀናል። ለነሱ የተለየ ግምት አንሰጥም። እግር ኳስ የፈቀደውን ነገር በሙሉ ለማድረግ ተዘጋጅተናል በማለት አንበሉ ሐሳቡን ሰጥቷል። እናንተስ ታዲያ በአስቻለው ታመነ ንግግር ላይ ምን ትላላችሁ? ጨዋታውስ ማን የሚያሸንፍ ይመስላችኋል? የውጤት ግምታችሁንና እንግዲህ አንበሉ የተናገረው ትክክል ነው። አንድ አንበልም ቡድኑ የሚመራ ትልቅ ኃላፊነት የተሸከመ እንግዲህ እንሸነፋለን አንችልም ምናምን ብሎ ሜዳ ላይ መግባት የለበትም። ቀድሞ መሸነፍ ነው። ቡድኑም እንዲሸነፍ አስተዋጽኦ ማበርከት ነው። ቀድመ ከጨዋታ በፊት ያሉት ዝግጅቶችን ቀድመ እንደመሸነፍ ነው የሚቆጠረውና እውነት ነው። ማንንም ቡድን ደግሞ ሜዳ የምትገባ ከሆነ የማይቀርልህ ከሆነ ሜዳ መግባት
የማይቀርልህ ከሆነ ተሸንፈ መግባት የለብህም። ኳስ ላይ ተሸንፈ መግባት አያስፈልግም፣ የትኛው ውድድር ላይ ማለት ነው። ቅድመ ዝግጅትን ታደርጋለህ። ሜዳ ውስጥ ገብተህ የቻልከውን ጥግ ድረስ ትሄዳለህ። ከዛ በኋላ ልትሸነፍም ልታሸንፍም ትችላለህ ነው ዋና ሐሳቡና እውነቱን ነው። ማንንም ቡድን ከፍ አድርገህ ማየት የለብህም። ሳላም ይሁን ምንም ይሁን አብረህ ከተጫወትክ ድረስ ማንንም መፍራት አያስፈልግም። የቻልከውን ሰርተህ ትወጣለህ። ከዛ በኋላ ውጤቱ የምናየው ይሆናል። የጨዋታ ግምቱም እንግዲህ ለማስቀመጥ በጣም ነው የሚከብደው። በእርግጥ አሁን ግብጾች ያሉበት የእግር ኳስ ደረጃና እኛ ያለንበት የእግር ኳስ ደረጃ በእውነት ይገምገም ከተባለ እነሱ የተሻሉ ናቸው። ትልልቅ ፕሮፌሽናል ተጫዋቾችም እነ መሐመድ ሰላህን ጨምሮ አላቸው። ስለዚህ የማሸነፍ ግምቱ ለግብጽ ነው። ይሄ ሀቅ እስከሆነ ድረስ ግን እስከ ጥግ ድረስ የቻልከውን አድርገህ መሸነፍ የሚመስለው ነገር የለምና እንግዲህ ውጤቱ የምናየው ይሆናል። ከነገ በኋላ የሚደረግ ነው የሚሆነው የኢትዮጵያና የግብጽ ለዓለም ዋንጫ ማጣሪያ ጨዋታ ማለት ነው። እስቲ ወደ ቀጣይ ቪዲዮ እንለፍኛ። ሴቶች አሳልፉት፣ ወንዶች ተመልከቱት። ወንድ ልጅ የፈለገ ቆንጆ ብትሆን ኪስ ላይ ገንዘብ ከሌለ ሲዘንድ ዝንጀሮ ነህ። አንተ ግን ዝንጀሮ ነህ። እኔ የለኝም፣ አንተ አለ የለኝም። ቆይ እንትን ቢሆንስ ማለት አሁን ብር የሌለው ዝንጀሮ ነው አሉ አይደለም? ወንድ ልጅ ዝንጀሮ ነው፣ ብድር ያለበትስ ሊባል ነው። ብድር ያለበት ወንድ፣ ብር የሌለበት ሳይሆን ብድር ያለበት ወንድ ምን ይባላል? እሱንም ቢያስቀምጡልን አሪፍ። ሰው 3 ፍሬ ጆርጂስ ለ3 ሰው አከፋፍሎ ካሜራ አስቀምጦ ቀርጾ ፖስት ያደርጋል። ሰላም ቤተሰብ፣ በራሱ ተነሳሽነት ሰላጤን እንግዲህ ያው ወንድማችንም እሺ፣ ቆይ አንተንስ ምን እንበል? ቆይ 3 ፍሬ ጆርጂስ ይዘ ካሜራማን አስከትለ ካሜራ ጠምደ እኔ አልገባኝም። ቆይ ምን ለማለት ፈልገህ ነው? ማለት እየረዳው ነው ወይስ እየረዳው እንዳለ እንድታውቁልኝ ነው ወይ ደግሞ እንደረዳው እንድታውቁልኝ ነው? እኔ እኮ ሀቅ ስናገር ቆይ ለምንድን ነው የምትሳደቡት? ቆይ ምንድን ነው እስቲ? አይ ምን ለማለት ፈልገህ ነው? እስቲ ማለት ሐሳብን ንገረን እስቲ። ረዳክ እየረዳህ ነው ማለት ነው? 3 ፍሬ ጆርጂስ ወይኔ ምን አይነት ዘመን ላይ ነው የደረስነው? ቆይ ሰው 3 ፍሬ ጆርጂስ ለ3 ሰው አከፋፍሎ ካሜራ አስቀምጦ ቀርጾ ፖስት ያደርጋል። ይሄ እውነተኛ ትችት ነው። የምሬን ነው የምላችሁ። ማለት ባይቀርጸውስ አሁን ሶስት ጁስ ለመስጠት ካሜራ ከሚቀርጽ ዝም ብሎ ሰጥቶ ቢመለስ እኮ። በነገራችን ላይ መስጠት ለራስህ ነው አይደለም፣ ለሚዲያ አይደለም። ወይም እሱ ጥሩ ኮኔክሽን አለው፣ ልጁ ስም ያለው ልጅ ነው፣ አርቲስት ነው፣ ተዋናይ ነው። በእርግጥ በራሱ መንገድ ነው በዚህ ደረጃ ላይ ያለው፣ ግን ተዋናይ ነው፣ ብዙ ፊልሞችን ሰርቷል። እርዳታን የመርዳት ፍላጎት ካለው በእንደዚህ በካሜራ ፊት ከሆነ ደግሞ ብዙ ሰዎችን እንትን ማድረግ ይችል ነበረ። ከብዙ ሰዎች እየተቀበለ አቅም እንኳን ባይኖረው እየሰጠ መቀረጽ ይችል ነበረ፣ ሌሎች እንደሚያደርጉት ማለት ነው። ግን 3 ጁስ ይዞ በዚህ ደረጃ እሱ ያለበት ሌቨል ያለበት ስም ደረጃ ይዞ ግን 3 ጁስ ሰጥቶ ካሜራ ቀርጾ ደግኖ ምን ብሎ ሼም ነው። ብዙዎችም እንደዚህ የምታደርጓላችሁ ተው። በድሃ እንደዚህ በትንሽ በአንድ ጁስ በምን ለራሳችሁ ጥቅም አትራራጡ ለማለት ነው። እውነቱን ነው ልጁ። እኔ ልጁን ነው የምደግፈው፣ የትችት ያቀረበው ልጅ ለማለት ፈልጌ ነው። በእርግጥ ሰው የአቅሙን ነው የሚሰጠው፣ ማነሱ አይደለም። አሁን መቀረጹ ላይ ነው። እሱ ጅስ ሰጥቷል፣ እኔ አልሰጠሁም፣ ከኔ እሱ ይሻላል። ካሜራ ላይ ግን ማድረግ የለበትም ነው ዋና ሀሳቡ። ለማንኛውም ወደ ቀጣይኛ አዲሱ ሸዋሸዋ ተጠንቀቁ። ይሄን ቪዲዮ በደንብ እንድታዳምጡ ትፈልጋለሁ። እስቲ ሁላችንም ለሁላችንም ትምህርት የሚሆን ስለሆነ ይሄን ቪዲዮ በደንብ እናዳምጠውና ከዛ እንቀጥላለን። አዲሱ ሸዋሸዋ በጣም የሚገርም ታሪክ ልንገራችሁ። ሸዋሸዋ መልኩን ቀይሮ መጥቷል። አንዲት ጎረቤቴ የሚከራይ ቤት አለ ብላ ለጥፋ ነበር። እሱ ላይና ተከራይ ነኝ ብሎ ይመጣል። ከዛ ያያል፣ ዋጋ ስንት ነው እንደዚህ ነው ይባላል። ስቶቭ እጠቀማለሁ ግን አልፎ አልፎ ነው፣ አስተያየት አድርጊልኝ ብሎ በደንብ ይከራከራል። እሺ ናህል ትለዋለች። ከዛ ሰፈሩን አላውቀውም፣ ለሰፈሩ እንግዳ ነኝ፣ ምናልባት መጥቼ ቢጠፋብኝ ስልክሽን ስጭኝ ይላታል። ከዛ መዝግበው ስልክ ላይ ስትለው የኔ ባትሪ ዘግቷል፣ አንቺ ላይ ቁጥሬን መዝግቢልኝና ወደ እኔ ደውይ፣ ስከፍተው 824 ይመጣል ይላታል። እሺ ትልና ልጆች ስልኬን ምናምን ትላለች። ከዛ ስልኳን ያያል። ስልኩን ያስመዘግባትና እውነትም ጥሪ አይቀበልም ስልኩ።
ቀብድ 600 ብር ይሰጣትና ይሄዳል። ከዛ የዛኑ ለታ ማታ ይመጣል። 1 ሰዓት ነው አካባቢ ይመጣና ይደውልላታል። እናቱ ጠዋት ቀብድ የሰጠውሽ ነኝና የሰፈሩ ጠፋኝ የቱ ጋ ነው ይላታል። ወይ ምኑ ጋር ቆመሃል ምናምን ስትለው እንደዚህ አይነት የሚባል ቦታ በቃ እዛው ጠብቀኝ የመጣሁትና ሄዳ ታመጣዋለች። ሄዳ ስታመጣው አንድ ፍላት ቴሌቪዥን በጎኑ ይዟል ከነ ካርቶኑ። ከዛ ቤት ይደርስና ካርቶኑን ቀስ ብሎ አስቀምጦ እንዴ መኝታ ምን ላይ ልተኛ ነው ቴሌቪዥን ብቻ ይዘህ መጣኸው ትሏለች። አይ እቃዬን እኮ በመኪና ባይሱዙ አስጭኝ እየመጡ ነው። እኔ ለጥንቃቄ ብዬኖችን በታክሲ ይዤ የመጣሁት ደግሞ ጋቢናው ሞልቷል፣ የሚያወርዱ ልጆች ጓደኞቼ ምናምን አሉ ይላታል። ከዛ በእናትሽ ስልክ ቶሎ ቶሎ ነው ባትሪ የሚዘጋው፣ የት እንደደረሱ ልደውል ስልክሽን አውሽኝ ይላታል። ያው ልጆች ስልክ ትልና ቁጥሩን ንገረኝ በላይ መጀመሪያው ሲነግራት ጥሪ አይቀበልም ወይ ጥሪ አይቀበልም ትሏለች። በቃ እሺ ሌላ ቁጥር አለኝ ስንት ነበር? ቆይ አንድ ጓደኛ አብሯቸው ነው ያለው ይልና ይቀበላታል። ከዛ ቁጥር ይመታና ሲደውል ይጠራል፣ ያም ያነሳል። ሄሎ እንዴት ነው የቱ ጋር ናችሁ? በቃ እሱ ጋር ስትደርሱ በስተቀኝ ትገባላችሁ። ከዛ እሱ ጋር የሆነ ወፍጮ ቤት አለ፣ እሱ ጋር ጠብቀኝ፣ እኔም እዛ ጠብቂያት ነው ያመጣችኝ፣ እሱ ጋር ጠብቀሃለሁ። ሄሎ ይሰማል? ስለዚህ ደርሳችኋል ማለት ነው ምናምን እያለ ያወራ ግቢውን ይወጣል። ከዛ በኋላ ስልኩን ይዞ ተሰወረ። ቢታይ የለም እንዴ መቼም ቴሌቪዥን አስቀምጦ ስልክ ይዞ አይሄድም። አምን ብላ ሄዳ አምጥቶ ያስቀመጠውን ቴሌቪዥን ነካ ስታረገው ባዶ የቴሌቪዥን ካርቶን፣ በባዶ የቴሌቪዥን ካርቶንና በ600 ብር የቤት ኪራይ ቀብድ በጣም ውድ የሆነ ስልክ እህቷ ከውጪ የላከችላትን ስልክ ይዞባት ሄደ። ቤቷ ድረስ መጥቶ ሰረቃት ማለት ነው። ስለዚህ እንጠንቀቅ። ሸዋሸዋ መልኩን እየቀየረ ነው እላለሁ። ለጥንቃቄ ያክል ነው። መልኩን ቀይሮ መጥቷል። በሚገርም አይነት አሰራረቅ ነው የሰረቋት። በተለይ ከስልክ ጋር በተያያዘ እኛ ሰዎች እናምናለን። አንድ ልደውልበት እንካ ከዛ በዛው ይሄዳልና ትንሽ የሚከብድ ይመስለኛል። ምክንያቱም እንኳን ሰጣቸው በአሁን ሰዓት ቆመ እንደዚህ ስልክ ስትጠቀም እንኳን ነጥቀውክ ነው የሚሄዱትና በባጃጅ ሰብሰብ ብለው ይመጣሉ። አንተ እንደዚህ ጨለም ያለ ቦታ ላይ ወይም እንደዚህ ገባ ያለ ሰው የሌለበት ቦታ ላይ ስትገባ በባጃጅ ይመጣሉ፣ ነጥቀውክ ይሄዳሉ እንኳን ሰጣቸውና ትንሽ ሷሿ መልኩን እየቀየረ እየመጣ ስለሆነ ከዚህ ከስራ ማጣት አንጻርም ወጣቶች ያው ካሉበት ደረጃ አንጻርም አሁን ከኑሮ ውድነት አንጻርም ሰዎች እንግዲህ በቀላሉ ብር ማግኘት ይፈልጋሉ ከዚህም ብለውና የሸዋሸዋ መንገዶች ደግሞ አሁን በጣም እየበዙ መጥቷል። ሰዎች የሚሰርቁበት መንገድ እያጠኑ ብዙ ነገር እየወሰዱ ይገኛሉ። ስለዚህ መጠንቀቅ ያስፈልጋል ለማለት ያክል ነው። ለማንኛውም ለዛሬ የነበረኝን ይሄን ይመስል ነበረ። በቀጣይም በደዚህ አይነት ፕሮግራሞች እስከምንገናኝ ሁላችሁም እንግዲህ ይሄን ዩቲዩብ ቻናል ላይክ ያላደረጋችሁ ላይክ፣ ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጉልኝ። በቀጣይ እስከምንገናኝ እንግዲህ ሐሳብ አስተያየታችሁም ኮሜንት ላይ አስቀምጡልኝ። መልካሙን ለእናንተ ይሁን። በቀጣይ ቪዲዮ እስከምንገናኝ እንግዲህ ቻው።